በለቅሶ ተማጽነው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ሰላም ጤና ይስጥልኝ የጉብዝና ወራት ቤተሰቦቼ እንደምን አላችሁ? ዛሬ ወደ እናንተ የመጣሁት ምናልባት በዚህ ሰዓት ብዙዎቻችሁ ትራስ አቅፋችሁ የምታለቅሱበትን ወይም ሰው ተሰብስቦ በደስታና በጨዋታ ጊዜውን ሲያሳልፍ እናንተ ግን ብቻችሁን ሆናችሁ ለምትጨነቁበት ጉዳይ እንደ መፍትሄ ሊያግዛችሁ ይችላል ብዬ ያሰብኩትን ሀሳብ ይዤ ቀርቤያለሁ። ጭንቀትና ተስፋ መቁረጥ። ጠዋት ስትነሱ ዛሬ እንዴት አሳልፋለሁ የሚል ፍርሃት አለባችሁ? ስለ ትምህርት፣ ስለ ስራ፣ ስለ ትዳር ወይም ስለ ሀገራችሁ ሁኔታ ስታስቡ ሁሉ ነገር እንደተዘጋና እንዳበቃ መስለያ ይታያችኋል። እግዚአብሔር ጸሎቴን አይሰማም ረስቶኛል ብላችሁ ጠይቃችሁ ታውቃላችሁ? አይዟችሁ። ይህ ስሜት ዛሬ ዓለምን እያወከ ያለ የነፍስ ጉንፋን ነው። ነገር ግን ዓለም ለዚህ የሚሆን ክኒን ብቻ ሲኖራት፣ ቅድስት ቤተክርስቲያን ግን ዘላቂ ፈውስ አላት። ዛሬ መንፈሳዊ ፋርማሲ ከሆኑት ከታላላቅ የተዋሕዶ አባቶች ዘንድ ለተጨነቀች ነፍስ የሚሆን መድኃኒት እንቀበላለን። ለመርሃ ግብራችን መወያያ የሆኑ ዘንድ 2 ነጥቦችን በዋነኝነት እናነሳለን። እስከ መርሃ ግብሩ መጨረሻ አብራችሁን ቆዩ። የመጀመሪያው ሀሳብ ጭንቀት ኃጢአት ነው ወይ? ብዙ ወጣቶች ሲጨነቁ እምነት ስለሌለኝ እግዚአብሔርም ከኔ ጋር ስላልሆነ ነው የሚጨነቀው ብለው ራሳቸውን ይወቅሳሉ። ነገር ግን ይህ አመለካከት ትክክል ነው? መጨነቅስ ኃጢአት ነው? ቅዱሳንስ ተጨንቀው ያውቃሉ? ለዚህም ማሳያ የመጀመሪያ የምናየው ነቢዩ ቅዱስ ኤልያስን። ሰማይን የለጎመ እሳትን ያወረደ ያ ታላቅ ነቢይ ቅዱስ ኤልያስ በአንድ ወቅት ከዛፍ ስር ተቀምጦ እንዲህ አለ፣ ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሞቱን ተመኘ። ይህ ታላቅ ሰው ታላቅ ነቢይ ነው፣ ግን ሰው ስለሆነ ድካም ተሰማው። ከሁሉ በላይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ሲጸልይ በማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ እንደሚለው ሲጸልይም ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። ጭንቀቱ ከመክበዱ የተነሳ ላቡ እንደ ደም ወረደ። ይህ እንግዲህ ምን ያስተምረናል ስንል ስሜት መምጣቱ ኃጢአት አይደለም፣ ሰው መሆናችንን ያሳያል። ኃጢአት የሚሆነው በጭንቀቱ ተሸንፈን እግዚአብሔርን ክደን ተስፋ ስንቆርጥ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ማዕበል መምጣቱ አይቀርም፣ ዋናው ነገር በማዕበሉ ውስጥ ሆኖ ክርስቶስን መጥራት ነው። ጴጥሮስ በማዕበሉ ሲያተኩር ሰጠመ፣ በክርስቶስ ሲያተኩር ግን በውሃ ላይ ተራመደ ይላል። ስለዚህ ጭንቀት ሲመጣብህ ለምን መጣ ብለህ አትደንግጥ። እንዴት ወደ ጸሎት ልቀይረው ብለህ አስብ። ሁለተኛ ሀሳብ እግዚአብሔር ለምን ዝም አለ? የጭንቀታችን ትልቁ